ሰይጣን ባፈረበት እኛ የአዳም ልጆች ሕይወተ ሥጋና ሕይወተ ነፍስ ባገኘንበት ክርስቶስ በተሰቀለበት መስቀል መላ ሰውነታችንን እናማትባለን። በስመ አብ ሁላችሁም በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይፈቱ ይጽገብ እምፍርፋራት ዘይወድቅ ውስተ ማዕዱ ለባዕል። ክቡራን አይንተ እግዚአብሔር፣ ክቡራን መምህራን፣ የዚህ ታላቅ ደብር አገልጋዮች፣ አባቶች ካህናት፣ በዝማሬ ስታገለግሉ የቆያችሁ ዘማሪያን፣ የእግዚአብሔርን ቃል ለመማርና በቃሉ ለመጽናናት በዚህ በተቀደሰው ስፍራ ያላችሁ ምዕመናን፣ አረጋውያን፣ ምዕመናት፣ እናቶች፣ ሕፃናትም ጭምር ባሰባሰበንና በወደደን በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? አሜን። ዘአልቦቱ እም በሰማያት ወአበድ በምድር። ቅድመ ዓለም አስቀድሞ ከአብ ያለ እናት 5500 ዘመን ከተፈጸመ በኋላ ከእናታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ወልደ ማርያም ወልደ እግዚአብሔር ወልደ አብ ወልደ ማርያም የተባለው መድኃኔዓለም ስሙ የተመሰገነ ይሁን። እልል በሉና አመስግኑ። ወላዲተ አምላክ ድንግል ማርያም አቁራሪተ መዓት ጸሎት ልመናችንን ትቀበልልን። እንደ ክብሯ መጠን ምስጋና ይድረሳት። ስሟ የተመሰገነ ይሁን። እስራኤላውያንን ከግብፅ ባርነት ነፃ ያወጣው ታላቁ መልአክ ሊቀ መላእክት ቅዱስ ሚካኤል ምስጋና ይድረሰው። ቅዱሳን በአጠቃላይ ጻድቃን ሰማዕታት እንደየማዕረጋቸው ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ ከኔ ጋር የእግዚአብሔርን ቃል እንማራለን። ማን ያስተምረን? እግዚአብሔር ሁላችንን የሚያስተምረን። የትምህርታችን መነሻ ኃይለ ቃል እንዲህ ይላል፣ ወይፈቱ ይጽገብ እምፍርፋራት ዘይወድቅ ውስተ ማዕዱ ለባዕል ይላል። ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 16 ከቁጥር 21 ላይ ተጽፎ እናገኘዋለን። ቃሉ ከግዕዝ ወደ አማርኛ ሲተረጎም እንዲህ ይላል፣ ወይፈቅድ ወይፈቱ ይጽገብ እምፍርፋራት ዘይወድቅ እማዕዱ ለባዕል። ትራፊውን ለመብላት ይመኝ ነበር ይላል። ሁላችሁም በሉ፣ የወደቀውን በሉ፣ ተናገሯ። የወደቀውን ለመብላት ይመኝ ነበረ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቃሉን ሁላችንም በተለይ በአሁኑ ሰዓት መጽሐፍ ቅዱስ በእጁ ላይ ያልያዙ ምናልባት ሕፃናት ሊሆኑ ይችላሉ። ሁላችንም ይመርም ይክፋም በያዝነው ስልክ ላይ መጽሐፍ ቅዱስ እንይዛለን። ይህ ብቻ አይደለም። አሁን ደግሞ አንዳንዱ ጸሎት በስልኩ ሲያደርግ እናያለን። እውነት ነው ሐሰት ነው? ግን ያ ሰው ሲጨርስ ስልኩን ነው የሚስበው? ምኑን ነው የሚዳስሰው? ይሄን ለእናንተ ልተው። እንግዲህ ይህንን ኃይለ ቃል ተናጋሪው እግዚአብሔር ነው። ቃሉን
ደግሞ ለእኛ የጻፈልንና ያስቀመጠልን ከ72ቱ አርድእት አንዱ ቅዱስ ሉቃስ ነው። አንዱ አልኳችሁ። በረከቱ ይደርብን። ይህ ሐዋርያ ይህንን ኃይለ ቃል በተለይ አባቶቻችን መጽሐፍ ቅዱስን በምዕራፍና በንዑስ ገጸ ምንባባት ይከፍሉታል። ይህንን የሉቃስ ወንጌል ምዕራፍ 16ን ለሶስት ገጸ ምንባባት ተከፍሎ እናገኘዋለን። ለስንት አልኳችሁ? ለሶስት። ከሶስቱ አንዱን ገጸ ምንባብ ወይም ከቁጥር 21 ጀምሮ በመነሳት እንደ እግዚአብሔር መልካም ፈቃድ እንመማራለን። ጸሐፊው ሉቃስ ማለት መበስር ማለት ነው። ለምን ሉቃስ መበስር ተባለ ከተባለ ብስራተ መላክን ይጽፋልና ይላል። ምንን ይጽፋልና? ብስራተ መላክን። በሌላ ደግሞ ሉቃስ ማለት አቃቤ ሥራይ ማለት ነው። በመጀመሪያ ሰውና እግዚአብሔር ሲገናኙ፣ በተለይ እግዚአብሔር እኛን ወደ እሱ ሲጠራን ቀድሞ በምናውቀው በምንሰራው ስራ ይጠራናልና ሉቃስ ማለት ጥበበኛ ማለት ነው። አስቀድሞ ስጋዊ ሐኪም ነበረ፣ በኋላ ደግሞ መንፈሳዊ ሐኪም ማለት ነው ይላል። እንግዲህ በመጽሐፍ ቅዱስ በተለይ እንደ ክርስትና ኦርቶዶክሳውያን ሰው ሲጠራ ትርጉም አልባ ስም ሊኖረው አይገባም። የቤተ ክርስቲያናችን የስም አጠራራችን ስመ ክርስትናውን የሚያወሳ የእግዚአብሔር ቃል የሆነ ሃይማኖትን ከስም ጋር የያዘ ስም መሆን አለበት። አንዳንድ ስም ሲወጣ በተለይ አሁን ለሀገራችን ላይ የሚወጣውን ስም ትርጉሙን ሳይሆን ስሙን ለመያዝ ራሱ በጣም እንቸገራለን። ገጥሟቸው ያውቃል? አሁን ሉቃስ እንዲህ አለ፣ ወይፈቱ ይስደብ እምነ በርባራ ዘይወድቅ፣ ትራፊውን ለመብላት ይመኝ ነበረ አለ። ምኑን አልኳችሁ? ትራፊውን አለ። ይህ ትራፊ ምንድን ነው ከተባለ አንድ ባለጸጋ ሰው ነበርና የዚያን ሰው ትራፊውን ከቤት ወድቆ እንዴት ልመገብ፣ ቢያንስ እንኳ ትራፊውን ላግኝና ልመገብ እያለ ይመኝ ነበረ ይላል። አስቡት እስኪ። አይበለውና አርቧችሁ የምትበሉት አታችሁ ትራፊ ቢሆን ይናፍቃል አይናፍቅም? ይናፍቅ። አሁን ይህ ሰው በጣም የሚያሳዝነው ታሪኩን አንብቡት ሙሉን። ይህ ሰው ከቤቱ ወድቆ ከባለጸጋው ቤት የነበረው ሰው ይላል። በጣም የሚያሳዝን በሽተኛ፣ ሰውነቱ በአጠቃላይ በደዌ የተመታ፣ ልብሱን መቀየር፣ መልበስ፣ መታጠብ፣ መነሳት፣ ተነስቶ ሰርቶ መመገብ የማይችል በሽተኛ ሰው ነበረ ይላል። እግዚአብሔር ከበሽታ ይሰውረን። በጣም የሚያሳዝን ታሪክ ነው። አንብቡት ቤታችሁ ስትገቡ ሙሉ። አሁን ሰው በጣም የሚያሳዝነው ወከለባትኒ ይመጽኡ ወይንጹ ቁሰሊሁ ይላል። ከመታመሙ የተነሳ ደዌው የጸና ከመሆኑ የተነሳ ወድቆ ቁስሉ አጥቅቶ ሳለ ውሾች እየመጡ ያንን ቁስሉን በምላሳቸው እየላሱለት
ከደዌው ትንሽ ያርፍ ነበረ፣ ግን ከባለጸጋው ትራፊ መብላት ይመኝ ነበረ ይላል። በሀገራችን አይታችሁ ከሆነ ሰው ሲሞት እድርተኛ ቢሆን ዘመድ ቢሆን ጎረቤት ቢሆን ጥቁር ለብሰን ስንቀሳቀስ ያምርብናል። ያንን ጥቁር እንለብስና ለሞተው ሰው ዋስ ጠበቃ እንደውም አንዳንዱ አብሬ ካልተቀበርኩ ይላል። እውነት ነው ሐሰት ነው? እንዴት ሆኖ ሞተ ይላል፣ ያለቅሳል፣ ያነባል። ኦርቶዶክሳውያን ሰው ሲሞት ሰው ሞቶ ሳለ ጥቁር ለብሶ መምጣት ለሞተ ሰው ይጠቅመዋል? ተናገሩ። ይጠቅመዋል? ለእኛ ይጠቅመናል? አይጠቅምም። አሁን እኮ ያ ሰው የሞተው እርቦት የሚበላው አጥቶ መታከሚያ ብር አጥቶ ይሆናል። ኦርቶዶክሳውያን እውነቴን ነው የምነግራችሁ፣ እባካችሁን ሰው ሲሞት ብቻ ጥቁር ለብሶ ወየ ወየ ማለት አይሰራም። በቁሙ እንደታመ ምን ወንድ ብለን አሁን ሰው ከፊት ለፊት ሀብታም አለ፣ ባለጸጋ አለ። ያ ሰው ደግሞ እንዲህ ይለዋል። በጣም መጽሐፍ ቅዱስ ሲናገርለት እንዲህ ብሎ ይናገራል። ቀይ ሐርና ያማረ ልብስ ለመልበስ ይላል ይጨነቅ ነበረ። ያ ባለጸጋ ይህንን ልብስ ልልበሰው ወይስ ልቀይረው እያለ ይጨነቅ ነበረ ይላል። እህቶቻችን በደንብ ተከታተሉ። ዛሬ የሆነ ስራ ስትሄዱ ምን ያህል ሰዓት ነው የምትቸገሩት? አሁን ወንዱም ጀምሯል። በጣም ያሳዝናል። ሃይማኖት አይደለም የሀገር ባህል ያልሆነ ስለምንለብሰው ስለምንበላው በተለይ ይህ የማይረባ ጌጥ የምናጠፋውን ጊዜ ቁጭ ብለን ስራ እንስራበት። እውነት ማሰብ ነው፣ ግን ከየት አምጥተህ ነው? እኔ አንዳንዴማ እውነቴን ነው የት ሀገር እንዳለን ራሱ ግራ ይገባኛል። ወይ ሃይማኖታችንን በስርዓት አልጠብቅ፣ ወይ በስርዓት ባህላችንን አልጠብቅ፣ ወይ ስለ ባህል አላወቅ። ዝም ብሎ ምዕራባውያን ያመጡትን ዝም ብሎ ዳውን ማድረግ። አሁን ባለጸጋ ከዚያ ከድሃው ከበሽተኛው ቤት አጠገብ ሆኖ ስለሚበላው የትኛውን ብበላ ነው ጥሩ መልክ የሚኖረኝ፣ እንዲሁ የትኛው ብለብስ ነው የሚያምርብኝ እያለ ይጨነቃል። ገጥሟችሁ ያውቅም? ተናገሯ። ገጥሟችኋል? አልገጠማችሁም? ሰርግ ለመሄድ ስንት ደቂቃ ነው የሚፈጀው? እግዚአብሔር እንዲህ አለ። እንዲህ አይደለም። እግዚአብሔር ይርአይ ልበ ወሰብእሰ ይርአይ ገጸ ይላል ሳሙኤል። እግዚአብሔር አንተ ስለለበስ ስለማርክ አይደለም። እግዚአብሔር ስለአንተ ማማር ስለለበስከው ውበት አይመለከትም። እግዚአብሔር የሚያየው ምን ነው ይላል? ተናገሩ። ምንድን ነው የሚያየው? ልብን ብቻ ነው የሚያየው። ልባችን ለእግዚአብሔር እንድንሰጥ እግዚአብሔር ይርዳል። ከቃሉ ጋር ናችሁ? ግን አይኔ ብቻ እንዳልሆን ብዬ ነው። አንዳንድ ጊዜ አስተማሪው ሌላ ዓለም ተማሪው ሌላ ዓለም ከሆነ ጥሩ አይደለም። ቢቆም ነው የሚሻለው አይደለ? አሁን ባለጸጋ ድሃው እኮ በጣም የሚገርመው ቆስሎ ሰውነቱ ተመቶ ውሾች እንኳን መተው ሰውነቱን እየላሱለት ከደዌው ትንሽ እያሳረጉት ያ ባለጸጋ እንኳን ከትራፊው ለመስጠት ፈቃደኛ አልሆነም። ኦርቶዶክሳውያን ጎረቤቶቻችሁን ተመልከቱ። በአጠገባችሁ በዙሪያችሁ ያሉትን ሰዎች ይዋቸው፣ ተመልከቷቸው። እንዲህ ይላል አትናቴዎስ በቅዳሴው ላይ
ኦ ካህናት አንትሙ ተናጸሩ በበይናቲክሙ ይላል። እናንተ ካህናት ምዕመናን በአምልኮ ጣዖት፣ በስርቆት፣ በውሸት ከእናንተ ኅብረት ወጥተዋልና እናንተ ካህናት እባካችሁን እርስ በርሳችሁ ተነጋገሩ ይልና ገሥጽዎ ለኃጥእ ከመ ይሁክሙ ኃጢአተኛው እንደ ወንድማችሁ ምከሩት ገሥጹት ካለ በኋላ ለመቦቱ አበሳ ዘለሞት ዝልፍጎ በግሂደ ኃጢአት አበሳ ነውር ነቀፋ ካለበት ቀስ አድርጋችሁ እናንተ ካህናት ምከሩ ይላል። የአባቶቻችን ምክር ይድረሰ። ኦርቶዶክሳውያን ያ ሰው በጣም የሚያሳዝን ከበሩ ላይ ወድቆ እርቦት ተጠምቶ፣ አሁን እኛ ዛሬ ሰው እባክህ እርቦኛል ላብላኝ ሲለን ከየት ነው የመጣው? መታወቂያ ይዘሃል? ግን የጠየቀን ምንድን ነው? እርቦኛል ላብላኝ ሲለን ምንድን ነው የምጠይቀው? መታወቂያ ይዘሃል? ምንድን ነው የጠየቀን? ግን አሁን ያ ሰው እንደዚያ ነው። ሀብታም ነው፣ ባለጸጋ ነው። በጣም የሚያሳዝነው መዝሙረኛው ዳዊት በመዝሙር 71 ላይ እንዲህ ይላል፣ ብእለ እመበዛ ኢታብዩ ልበክሙ ይላል። ባለጸግነት ከበዛ ልቦናችሁን በትዕቢት ከፍ አታድርጉ ይላል። በወረደ አማርኛ ልቦናችሁን አትወጥሩ ማለት ነው። እናንተ በምትገባቡበት ማለት ነው። አሁን ያ ባለጸጋ ምን ልልበስ? የቱ ያምርብኝ? ዛሬ እንዴት ልውጣ? የትኛውን ልብስ ልልበስ እያለ ሲጨነቅ፣ ድሃው ግን የሚበላው አጥቶ ከቤቱ በር ወድቆ ነበረ ይላል። እስቲ እውነት እንነጋገር። ሆነ ቦታ ዝግጅት ስትሄዱ ስንት ጊዜ ልብስ ቀያይራቸዋል? አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ላይ ስለምትለብሱት አትጨነቁ ይላል። ይህ ብቻ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ ይልና እስመ አነ መብልዐ ጽድቅ ዘበአማን ወሱትየ ዘበአማን። ሁለተኛው መብል እውነተኛው መጠጥ ማን ነኝ ይላል? እኔ ነኝ ይላል እግዚአብሔር። ክቡር ሥጋው እንድንበላ እግዚአብሔር ይርዳ። ስለዚህ ያ ድሃ ሰው ምን አደረገ? ግራ ተጋብቶ እዚያ ወድቆ አንድ ቀን እንኳን ኦርቶዶክሳውያን እንደው ካላችሁ የታመመ ሰው ለመጠየቅ ነው መሽቀል። ብዙ ደግሰን ብዙ ነገር አድርገን ያለውን ብላሊ በግድ ከምን እስኪ የታመመውን ከዙሪያችን ይቅርታ አንድ ታሪክ ልናገር። ዛሬ በሀገራችን ላይ በተለይ በቤተ ክርስቲያናችንም ይሁን በቤት ሰዎች ማህበር ይጠጣሉ። እውነት ነው ሐሰት ነው? ማህበር ይጠጣሉ። እንደውም አሁን ሀብታም ከሆነ ከሀብታም ጋር፣ ድሃ ከሆነ እንዳቅሙ፣ እንዲሁ መካከለኛ ከሆነ እንዳቅሙ ይገባል፣ ይጀመራል። የሚካኤል ነው ብለን እንውሰደው። ከዚያ በኋላ ዝክር ነው። ዝክር ይሆንና ይመጣል፣ ወደ ቤተ ክርስቲያን ይመጣና ከመጣ በኋላ ያ ዝክር፣ ያ በሚካኤል ስም የመጣው ዝክር ደግሞ ምግብ ፈላጊው ስጡ ሲል ቆይ ማህበርተኛው አልደረሰም ይባላል አይባልም? ተናገሩ። ይባላል አይባልም? መጀመሪያ ማህበር ማለት ምን ማለት ነው? ዋልቦ ዘይብል ዘንተ ዘዚአየ ይላል ሉቃስ በግብረ ሐዋርያት። በክርስትና በማህበር በሃይማኖት በጸሎት በምጽዋት የኔ የሚባል የለም። የምን አልኳችሁ? ተናገሩ። ምን አልኳችሁ? የኔ የሚባል የለም። ማህበር ልደግዝ ዘመትህ ማህበርተኛ ብላ ቆይ ገሌ ስህተት ነው። ምናልባት እንደዚህ የሚያደርግ ካለ ይኖራል ብዬ አላስብም። አንዳንድ ቦታ ግን ያለው ደህና አቅም ያለው በር ላይ ቆም ያደርጉና ገሌን አስገባ። ገነት እኮ በሰው እጅ ብትሆን ኖሮ አቤት አቤት አቤት
እንዶ ቅጽዋንም እንዶ አንሰማም ድምጿን እና ኦርቶዶክሳውያን ማህበርም ይሁን ምንም ይሁን በእግዚአብሔር ስም እስካመጣው ድረስ ስመ እግዚአብሔር ሊጠራበት ከመጣ በኋላ ለምንድን ነው እገሌ ይብላ እምንለው? ምናልባት ከቤቱ የሚበላው አጥቶ ተርቦ ተጠምቶ እዚያ ሚካኤል ዝክር አለ በልቼ እመጣለሁ ብሎ ከበር የቆመ ይኖራል። ዝክር ማለት ይሄ ነው። ከቃሉ ጋር ናችሁ? እየተግባባን ነው? እግዚአብሔር ከሁላችን ጋር ይሁን እና ያ ባለጸጋው የሚያደርገው ገንዘቡን መጣያ አጥቶ ምን ልልበስ? በጣም በነገራችን ላይ በዚህ ዓለም ከሚያስጨንቁ ነገሮች የመጀመሪያው ምን ላድርግ ነው? ምን ልልበስ ነው? ምን ልጠጣ ነው? ምን አይነት ሆኜ ልውጣ ነው? ያምርብኛል ወይስ አያምርብኝም? ሰው ምን ይለኛል? እግዚአብሔር ምን ይለኛል በሉ። ሌላው ተውት። እግዚአብሔር ዘንድ እንዴት ሆኜ ቀርባለሁ? በተለይ ኦርቶዶክሳውያን እግዚአብሔር ከሰጠን ደም ግባት፣ እግዚአብሔር ከሰጠን ውበት፣ እግዚአብሔር ከሰጠን ማንነት በላይ ሌላ ነገር መጠቀሜ ክርስትና አይደለም፣ ሰብአዊነትም አይደለም። እውነት ነው? ሐሰት ነው? እውነት ነው። ለምንድን ነው ታዲያ እንደዚያ ባለጸጋ ሰው የምንጨነቀው? አሁን እንግዲህ ወደ መጨረሻ ወደ ማጠቃለያው ስመጣ ሁለቱም ሞት አይቀርምና ሞት ሲሞቱ ድሃው መቼም እንዲህ ይላል ማቴዎስ በወንጌሉ ምዕራፍ 5 ላይ ብፁዓን እለ ይርህቡ ወይጻኑ፣ ስለ ጽድቅ ብለው የሚራቡ የሚጠሙ ምንድናቸው ይላል? ምንድናቸው ይላል? ስለምን ብለው? ስለ ጽድቅ ብለው የሚራቡ። አሁን እኛ ከዚህ ቦታ ላይ ሆነ ተቀምጠን የእግዚአብሔርን ቃል ስንሰማ እያንዳንዷ ቅጽበት ዋጋ በእግዚአብሔር ዘንድ አለው። እውነት ነው? ውሸት ነው? እውነት ነው። ዮሐንስ አፈወርቅ ሲናገር እንዲህ ይላል፣ አንተ ሰው ሆይ ወደ ቤተ ክርስቲያን ሄደህ መጸለይ እንኳን መስገድ እንኳን ባትችል ሂድና ካጸደ ቤተ ክርስቲያኑ ስር ሄደህ ቁጭ በል። ያን ጊዜ ህሊና ሲረጋጋ ወደ እግዚአብሔር መጸለይ ትጀምራለህ ይላል። መመላለሳችን ዝም ብሎ አይደለም፣ ዋጋ አለው። ዋጋ እንስጠው። አሁን እነዚህ ሰዎች ከሞቱ በኋላ ምንድነው ዘውት የሚሄዱት? ሰው ሲሞት ምንድነው ዘው የሚሄደው? ተናገሯ። ሰው ሲሞት ምን ይዞ ይሄዳል? ራቁቱን ነው። መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል ኢዮብ ሲናገር ወይቤ ራቄ በጻይኩ ውስተ ምድር ወእትመየጥ ሀበ ውስተ ሰማይ ራቄ ይላል። ወደዚህ ምድር ስመጣ ከዚህ ምድር ጋር ስቀላቀል ይህንን ምድር ሳየው ራቁቴን መጥቻለሁ፣ ወደ እሱም ስሄድ ራቁቴን እመለሳለሁ ይላል። ወደንም ጠላንም ይዘነው የምንሄደው ሀብት ሃይማኖት ከምግባር ጋር አስተባብሮ መያዝ ብቻ ነው። ምን አልኳችሁ? ሃይማኖት ተናገሩ። ሃይማኖት ከምግባር ጋር እግዚአብሔር መጨረሻ ላይ የሚጠይቀን የት ነበር? ምን ሰራ? በቃ ዝም ብሎ እንደ ዘመኑ ዳኛ አቁሞ ሲያስለፈልፍ አይሆንም እግዚአብሔር። ለዚያውም በዘመናችን ባሉት መልካም የሚሰሩትን ሳይሆን መልካም የማይሰሩት። አሁን ሁለቱም ይላል ወደ እግዚአብሔር ሲሄዱ በመጀመሪያ የሄደው ያ ወድቆ ትራፊ እንኳን ልብላ የሚለው ያ ድሃ እንደሞተ እንዲህ ይላል ራሱ መጽሐፍ ቅዱስ ስናነበው
ያድሃም ወወሰድዎ ውስተ ዕፅነ አብርሃም ወደ እነ አብርሃም ቦታ እነ አብርሃም ወዳሉበት ወደ እነ አብርሃም የቃል ኪዳን ቦታ ወደ ገነት ወደ መንግሥተ ሰማያት መላእክት እያሸበሸቡ ወሰዱ ይላል። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ሰው ምድር ላይ የምድር ድህነት የመጀመሪያው የአእምሮ ነው። ሁለተኛው ትዕቢት፣ ዝሙት፣ በአጠቃላይ ኃጢአት የምድር ሞት ነው። ሰው የሚሞተው 3 ጊዜ ነው። አንደኛው ሞተ ሕሊና አለ፣ ሞተ ሥጋ አለ፣ ሞተ ነፍስ። እባካችሁ ሞተ ነፍስ እንዳያገኘን ሞተ ሥጋ ብቻ አግኝቶን ወደ እግዚአብሔር እንድንገባ መድኃኔዓለም እሱ እንዲረዳን ሁላችንም ከእግዚአብሔር መንገድ አንውጣ። እግዚአብሔር ይርዳ። አሁን ሰው ያድሃ ትራቢ ያጣ ምን ብላ ምን ጠጣ የባለጸጋውን ትራቢ ይመኝ የነበረው ድሃ በአብርሃም ፊት አጠገብ ከአብርሃም ጋር ሄዶ ቅዱስ እግዚአብሔር በስብሐቲሁ የተመሰገነ እግዚአብሔር ስሙ የተመሰገነ ይሁን እያለ እግዚአብሔርን አመሰገነ ይላል። አሁን ያኛው ሞተ። ከዚያ ሞተና ያኛው ባለጸጋው ስማቸውን ከፈለጋችሁ ነዌና ላዛር ይባላል። ያው መጽሐፍ ቅዱሱን እንደምታነቡት ተስፋ አደርጋለሁ። ቤት ገብታችሁ የተለመደም ታሪክ ስለሆነ ሁልጊዜ የምናነበው። በእርግጥ መጽሐፍ ቅዱስ ስላነበብነው አወቅነው ማለት እንችላለን? አንችልም። ዘወትር የእግዚአብሔር ቃል ምንድን ነው? አዲስ ነውና። ከዚህ በኋላ ያ ባለጸጋ ያ በምድር ላይ ዛሬ ምን ልልበስ፣ ዛሬ የትኛው ያምርብኛል፣ ምን ልብላ፣ ምን ልጠጣ፣ የትኛው ነው የኔን ሰውነት አጥርቶ አንጽቶ የሚያሳየኝ ምግብ የትኛው ነው ይሆን ብሎ ይጨነቅ የነበረው ያ ባለጸጋ ሞተና ወደ ሲኦል ገባ ይላል። ወደ ማን ገባ? ተናገሩ። ወደ ማን ገባ? እግዚአብሔር ከሲኦል ይሰውረን። መዝሙረኛው ዳዊት በመዝሙር 33 ላይ ሞቱ ለኃጥእ ጸዋዕ ይላል። የኃጢአተኛ ሰው ሞቱ የከፋ ነው ይላል። እግዚአብሔር ከክፉ ሞት ይሰውረን። በእውነት ባለንበት ዘመን በተለይ እግዚአብሔር ሆይ አሟሟቴን አሳምረው እንድንል እግዚአብሔር ይርዳል። በእውነት በአሁኑ ሰዓት መጸለይ ካለብን ትልቁ ጸሎት እግዚአብሔር ሆይ እባክህን አሟሟቴን አሳምረው እንድንል ማን ይርዳል? እግዚአብሔር ይርዳል። ሞቱ ለኃጥእ ጸዋዕ ይላል። የኃጢአተኛ ሰው፣ የሌላ ሰው፣ ጣዖት የሚያመልክ ሰው፣ ከእግዚአብሔር የተለየ ሰው እግዚአብሔርን አምላክ ነው፣ ድንግል ማርያምን ወላዲት አምላክ አይደለችም የሚል ሰው ሞቱ ምንድን ነው? ሞቱ ምንድን ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የከፋ ነው ይላል። አሁን ያ ሰው ሞተና ሲኦል ሆኖ በጣም የሲኦል መራራነት ሲያይ አብርሃም ፊት ሆኖ ያ ትራቢውን ለመብላት ይመኝ የነበረው ድሃ ከአብርሃም አጠገብ ቁጭ ብሎ አየውና እንዲህ አለ፣ አብርሃም አባት ሆይ እባክህን የሲኦል እሳት እያነደደኝ ነውና በአውራ ጣትህን እንኳን ጉሮሮዬን አቀዝቅዝልኝ አለ ይላል። ያ ምን ልብላ፣ ምን ልጠጣ፣ ምን ልልበስ ይል የነበረው እንደው በአውራ ጣቱ እንኳን ነግሮ ጉሮሮዬን ያቀዝቅዝልኝ ብሎ ለመነ ይላል። እያችሁ ኦርቶዶክሳውያን ምድራዊ ሀብት ይሄ ነው። በተለይ ሀብት ያላችሁ ሰዎች ካላወቃችሁበት ዕጣ ፋንታው ይህ ነው። ባለጸጋ መሆን መልካም ነው። መስራት ጥሩ ነው።
መበልጸግ ጥሩ ነው፣ ማግኘት ጥሩ ነው። ወጥቶ ወርዶ በላብ በወዝ ሰርቶ ማግኘት የተባረከ ነው። ለዚህ ነው ዛሬ ጠዋት ላይ ከሌሊቱ ከትላንትና ጀምሮ ስለ እስራኤል መውጣት ሲነገር ስንሰማ እንደዚህ ባለጸጋ የነበረው ፈርዖን ሕዝቤንም የእስራኤል ልጆችን አልለቅም እግዚአብሔርንም አላውቅም ያለ ፈርዖን የት ነው የቀረው? የት ነው የቀረው? ባህር ላይ ነው ከነሰራዊቱ ሰጥሞ የቀረው። በጣም ይሄ መኃልየ መኃልይ የመጀመሪያው መኃልየ ነቢያት ወጸሎቱ ለሙሴ የሚባለው ጸሎት በተለይ ኦሪት ዘጸአት ላይ ከ15 ጀምሮ እስከ መጨረሻው የእስራኤልን ታሪክ ስናነበው እንዲህ ይላል። ፈረሰ ወመስተጽነ ወረወ ውስተ ባሕር፣ ፈረሰኛውን ከነፈረሱ ምን አለው? ወደ ባህር ጣለው ይላል። እግዚአብሔርን አላውቅም ያለ። ስለዚህ ከዚህ ትምህርት ምን እንማራለን? የዚህ ትምህርት ጠቀሜታው ለእኛ ምንድን ነው ከተባለ ሰውን በቁሙ ሳለ መርዳት። ምን አልኳችሁ? እስኪ ተናገሩ፣ በደንብ ተናገሩ። ሰውን በቁሙ ሳለ መርዳት። በሀብት በንብረት ምን አለ ማለት አለመታበይ። ሀብት ንብረት እንደሚጠፋ፣ ሀብት ንብረት ከእኛ ጋር አብሮ እንደማይኖር ማወቅ አለብን ማለት ነው። ያ ሰው ትራፊ ነው የፈለገው። በተለይ ዛሬ ቅድም እንዳልኳችሁ በዓል ሲመጣ ወቅት ጠብቆ የሚመጣ በዓል ሲመጣ ለምሳሌ ገናን ብሎ ገና ሲመጣ እኛ የተለያየ ምግብ ስንመገብ በየቤቱ የሚሰራው ምግብ ሽታ ሸቷቸው ሊበሉ ተመኝተው የማይበሉ ብዙዎች አሉ። እነሱን እንድናስብ የሚያስተምር ነውና እግዚአብሔር አምላካችን ከክፋት ከተንኮል አውጥቶ በንስሐ በሕይወት በሙሉ ሰውነት በማንነት በምግባር እንዲያጸናን የሱ መልካም ፈቃዱ ይሆንልን። ስለዚህ ዛሬ እስራኤላውያን ከፈርዖን ባርነት የወጡት እግዚአብሔርን ስለለመኑ፣ በተለይ የራሔልን እንባ ከነ ልጆቿን በዚያ ለጡበና በሚቦካው ጭቃ ላይ ልጆቿን ረግጣ የእሷን እንባ እስከ ሰማይ ደርሶ እስራኤላውያን ከፈርዖን ባርነት ወጡ። ዛሬ ሀገራችን ኢትዮጵያ ለምንድን ነው ሰላሟ የጠፋ? እስራኤላውያን ለብዙ ዘመን ለብዙ ጊዜ ያወጣች አንዷ ራሔል ናት። ዛሬ ሀገራችን ላይ አንድ ራሔል ጠፋች። ዛሬ እንደ ራሔል የሚያለቅስ ጠፍቶ ነው። ለማንኛውም እንዲህ ብለን እንጸልይ። ትዝክር ለነ አበሳነ ዘትካት፣ የቀደመው በደላችንን አትቁጠርብን። ፍጡነ ይርከበነ ሳይልከ፣ ምሕረት ቸርነትህ ፈጥኖ ይደረግልን ብለን ለምነ ነው። ኢትዮጵያ ሀገራችን ጽኑ ሰላም እንድትሆን የእሱ መልካም ፈቃድ ይሆንልን። በተማርነው ትምህርት ያማረ ፍሬ አፍርተን በሀብታችን በንብረታችን በጉልበታችን በእውቀታችን ተጠቅመን ንስሐ ገብተን የመንግስተ ሰማያት ወራሾች እንደ መላእክት አንድ ሆነ ቅዱስ እግዚአብሔር እያል እንድናመሰግነው ማን ይርዳን? እግዚአብሔር ይርዳን። የዛሬ ዓመት ሁላችንን በሰላም ያድርሰን። ወስብሐት ለእግዚአብሔር። ይቆየን።